አሁን የሚሉትን ነገራቶች ነው አላህ እየጠቀሰልን ያለው። ሰሚዕና ወዐሰይና ይላሉ፣ ሰምተናል አምፀናል ግን አንታዘዝም ይላሉ። ወስማዕ ገይረ ሙስመዒን ይላሉ። ወስማዕ ገይረ ሙስመዒን ምን ማለት ነው? ሲያወሩ ክርስቶን ሲያወሩ መጥተው ሲያወሯችሁ ሰይዳችንን ሰለላሁ ዐለይሂ ወሰለም እስኪ እስማዕ ገይረ ሙስመዒን ይላሉ። ምን ማለት ነው? የማትሰማሁንና እስኪ ስማን አንዴ ይላሉ። እርግማንና ስድብ ማለት ነው። የደነቆርኩህን የማትሰማሁን የማትሰማሁን እስኪ ስማን ይላሉ። የሆነ ነገር ሊያናግሯቸው ሲፈልጉ በራሳቸው እስኪ ስማን ገይረ ሙስማዕ የማትሰማ ብትሆን ወይም የማትሰማሁን በሽተኛሁን ደንቆሮሁን ስማን ብለው ይላሉ። እንደዚህ አይነት ቃላቶች ይሄም በራሳቸው የሚሳደቡትና የሚናገሯት ነገር። ገይረ ሙስማዕ የምትለዋ ቃል ሁለት ትርጓሜ አላት። ገይረ ሙስማዕ የማትሰማ ሆነ አዳምጠኝ ስትል በአረብኛ የእንትን በጥሩ የሚገለጽበት መንገድ አለ። ምንድነው በጥሩ የሚገለጸው? መጥፎ አትስማና እስኪ አንዴ ስማኝ ይባላል በአረብኛ። እስኪ አንዴ ስማኝ፣ መጥፎ አትስማ፣ መጥፎ አላህ አያሰማህ፣ ስማኝ ይሄን ነገር ይባላል። እሰማሃለሁ ሲልህ መጥፎ አያሰማህ ትላለህ። ይሄ ዱዓ ነው። ገይረ ሙስመዒን ይሄ ተፈልጎበት አረብኛ ላይ ይባላል። እነሱ ግን ፊት ለፊት መጥተው እስማዕ ገይረ ሙስመዒን ሲሉ እሳቸውን የማትሰማ ሆነ የማትሰማ ምን ንግግርን የማትሰማ ደንቆሮን የሚለውን ፈልገው ነው የሚሉት እነሱ ዱዓውን ሳይሆን ማለት ነው። ወይም ገይረ ሙስማዕ የማትሰማ ሆነ የማይቀበሉ ከሆነ እስኪ አንዴ ስማን ብለው ስድብን ቀስደውና ፈልገው በውስጣቸው ይሄን ይላሉ አለ አላህ ጀለ ጀላሉ።